ሰላም እንዴት ናችሁ? ሰላምታዬ በያላችሁበት ይድረስ። እኔ ጌታነህ ነኝ ከኢትዮ ኮዲንግ። ዛሬ ምን እናያለን? ቀጣይ የኮምፒውተር ግራፊክስን ሁለተኛ ቻፕተር 2 ኢንትሮዳክሽን ቱ ኦፕን ጄል የሚል ቻፕተር አለ። እሱን እናወራለን። አንድ ዚስ ቻፕተር we will see about what is OpenGL። እዚህ ጋር ኢንትሮዳክሽኑን ወይም ደግሞ ኦፕን ጄል ማለት ምን ማለት ነው የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር ቤዚክ ኮንሴፕቱን እናነሳለን። another one OpenGL basics or basics of OpenGL የሚል ኮንሴፕት እናያለን። ምንድነው እዚህ ጋር OpenGL ለምን እንጠቀመዋለን የሚለውን ኢንትሮዳክሽን ካየን በኋላ OpenGL በምንጠቀምበት ሰዓት የሚያስፈልገን ነገር ምንድነው? ምን ያስፈልገናል? ሰም ቤዚክስ የምንላቸው በዋናነት 4 ነገሮች አሉ። ላይብራሪ ኢንክሉድ ማድረግ፣ ኢኒሻላይዜሽን ታስክ፣ ኮልባክ ፋንክሽን ክሪኤሽን እና ኢቨንት ሉፕ ስታርት የምናደርግበት ኮንሴፕት አለ። እነሱን 4 ቤዚክ ነገሮች ኦፕንጂኤልን ተጠቅመን የሆነ ግራፊክስ ዲዛይን ስናደርግ የሚያስፈልጉ ነገሮችን ቤዚክስ ኦፍ ኦፕንጂኤል እናያለን። ሌላ ኦፕንጂኤል ኢቨንት ሉፕ የምንለው አለ። what does that mean ኢቨንት ሉፕ ለምን አስፈለገን እሱን እናወራበታለን። then the last one in addition to that basics of OpenGL there is some state variables or there is some state parameters OpenGL በምንጠቀምበት ሰዓት እንደ ቤዚክስ የምንጠቀምባቸው ኢኒሻላይዜሽን ራውቲኖች የምንላቸው አሉ። እነሱን እናያለን ማለት ነው። let's start from what is an OpenGL እንላለን ብዙ ጊዜ። ስለዚህ OpenGL ማለት ምን ማለት ነው የሚለውን እንይ። እሺ OpenGL ከማየታችን በፊት let's see what is GL ማለት እዚህ ጋር ስታዩት ምን ይመስላችኋል? so GL is graphics library ማለት ነው። በቃ their library their package ምን አይነት ፓኬጅ? ግራፊክስ ላይብራሪ። ግራፊክስ ማለት ነው ኮምፒውተር ግራፊክስ ማለት ነው የሚለውን ከፈለጋችሁ ከዚህ ቪዲዮ በፊት የተሰራ ቻፕተር 1 የሚል እዛ ላይ የተሰራ እንትን አለ። እዛ ጋር ተመልሳችሁ ማየት ትችላላችሁ። ስለዚህ ግራፊክስ ላይብራሪ ማለት ዛሬ ኮሌክሽን ኦፍ ፋንክሽን ኮሌክሽን ኦፍ routines that are used for drawing some graphics some image on computer ኮምፒውተር ላይ ክሬት ለማድረግ የምንጠቀምባቸውን ፋንክሽኖች ራውቲኖችን የያዘ library that's graphics library እንላለን። so this OpenGL is based on that graphics library። ይሄ OpenGL በዛች ዋና የምንለው ግራፊክስ ላይብራሪ ወይም በጄል ቤዝድ ሆኖ የተነሳ ነው ማለት ነው። graphics package developed by the graphics hardware manufacturer Silicon Graphics which means graphics library ወይም ጄል ብለን የምንጠራው they are the core library ነው። they are developed by scholars to generate some graphics some image digitally ማለት ነው። but they are package ነው. so simply they are called program. so the programmer writes the code that OpenGL ወይም ደግሞ ጄል ፓኬጁን ተጠቅመው ኮድ ይጽፋሉ። ከዛ ፋይናሊ ጀነሬት ኢሜጅ ወይም ግራፊክስ ጀነሬት ያደርጋሉ ማለት ነው። ግን it needs what silicon graphics ይፈልግ ነበር ጄል። so they are hardware dependent that depends on what silicon graphics OpenGL ይሄ ጄል ግራፊክስ የምንለው ፓኬጁ ነው። ፓኬጁን በውስጡ ራውቲን ይዟል። ምን አይነት ራውቲኖች? የተለያዩ ኢሜጆች፣ የተለያዩ ግራፊክሶች፣ የተለያዩ 3D or 2D ኦብጀክቶችን የምናደርግበት የምንስልበትን ፋንክሽን ነው የያዘው። ስለዚህ እኛ እሱን ከሆነ ዴተር ላይ ሄደን ምን እናደርገዋለን? ኮል እናደርገዋለን። ኮል እያደረግን የሆነ ግራፊክስ እንስላለን ነው። ነገር ግን ያን ኮድ እንጽፋለን። so they are code ፕሮግራም ነው ማለት እንችላለን። ስለዚህ ያ ፕሮግራም ግን አንድ ኮምፒውተር ላይ ተጽፎ ራን እንዲደረግ የምንፈልገውን ግራፊክስ እንዲያመጣልን ከፈለግ የግዴታ ምን ማድረግ አለብን ማለት ነው። የግዴታ ምን ማድረግ አለብን? it must be silicon graphics ያስፈልገናል ማለት። so ጄል was a popular package ይለናል but it was ሃርድዌር ዲፔንዳንት ነው። ሃርድዌር ዲፔንዳንት ነው እንላለን። ሃርድዌር ዲፔንዳንት ነው እንላለን ማለት ነው። ሃርድዌር ዲፔንዳንት ነው ማለት ነው። ጄል በሚሰራበት ሰዓት ወይም ጄል ኮዱን ኤክስኪዩት ለማድረግ ትኒድስ ዋት ሲሊከን ሃርድዌር። so OpenGL based on that ጄል ነው ማለት ነው። የጄሉ ላይ ሃርድዌር ዲፔንዳንት የነበረውን ምን አድርጎ የሚያመጣልን ነው?
ሃርድዌር ዲፔንዳንት ሲሊከን ግራፊክስ ሳያስፈልግ ለምን ያን ፓኬጅ ራን ማድረግ አንችልም ከፈለግነው ሜሽን ላይ ሶ ኢት ዲዛይን ኦፕን ጄል ብለው አመጡት ኦፕን ክፍት አደረጉና ጄል ግራፊክስ ላይብራሪ ግን ኦፕን አደረጉት ማለት ነው ሶ they are based on what ጄል የተባለው ለዛ ነው they are hardware dependent system ሶ በዋናነት ኦፕን ጄል የምንለው ሶ used to design some image by writing the code ፕሮግራም ጽፈን አንድን ሼፕ አንድን ግራፊክስ ፕሪሚቲቭ አንድ ሞዴል አንድ ፒክቸር ዲዛይን እንድናደርግ የሚያስችለን ፓኬጅ ነው ማለት ነው ሲምፕሊ they are package ላይብራሪ በውስጡ ምን ይይዛል የተለያዩ ራውቲኖች የተለያዩ ፋንክሽኖች የተለያዩ ፋንክሽን ኢምፕሊሜንቴሽኖችን ይዟል እነሱ ለምን የሚያገለግሉን ግራፊክስ ፕሪሚቲቭ ላይን ሼፕ ኤኒ ፖሊገንስ ኤኒ ፕሪሚቲቭስ ኤኒ ፒክቸርስ ለመሳል የሚያገለግለን ነው ማለት ነው so here is some important libraries that are present inside the OpenGL OpenGL ውስጥ ስንጠቀም የምናገኛቸው basic ወይም family of OpenGL graphics library that is a core GL so it is a platform independent which means it needs that's GL የምንለው ዋና OpenGL የምንለው እንደማለት ነው that is platform independent but they are Windows system independent የሆነ ፓኬጅ ነው ፓኬጁን ኢንክሉድ አድርገን የሆነ ግራፊክስ ጀነሬት ስናደርግ they are dependent on Windows system which is Windows 7 ላይ የሰራሁት ኮድ Windows 8 ላይ ሰራ ይችላል 11 ላይ ሰራ ይችላል 10 ላይ ሰራ ይችላል that is Windows dependent ስለሆነ ማለት ነው but to make this OpenGL or the core library የምንለውን እሱን Windows system dependent የነበረውን ኢንዲፔንደንት ለማድረግ it comes to GLUT የሚል ሌላ ፋሚሊ ኦፍ ሌላ OpenGL ፋሚሊ ግራፊክስ ላይብራሪ ይመጣል so GLUT ግሉት እንለዋለን ብዙ ጊዜ ምን ማለት ነው GL ማለት ግራፊክስ ላይብራሪ ዩቲሊቲ ቱልኪት ማለት ነው ስለዚህ ዩቲሊቲ ቱልኪት ላይብራሪ ነው በዋናነት ይሄ ላይብራሪ ማለት it contains some extra routines it contains routines or function of what OpenGL የኦፕንጂኤሉን ይዛል ነገር ግን contains some extra routines for what drawing 3D objects and other primitives in general 3D object ወይም 2D ኦብጀክቶችን ወይም 2D ወይ 3 dimensional ኦብጀክቶችን ጀነሬት ለማድረግ የሚያገለግሉን ኤክስትራ ራውቲኖችን ይዛል but additionally it contains all OpenGL ራውቲኖችን ይዛል so this ግሉት የሚለው ላይብራሪ ለምን መጣ OpenGL already 3D ኦብጀክት መሳል ይችላል አይችልም ይችላል ነገር ግን ይሄ የመጣበት ምክንያት ምንድነው ይሄ የመጣበት ምክንያት ካላችሁ በዋናነት የዚህ የመጣበት ምክንያቱ to make this OpenGL or the core library Windows system independent ለማድረግ ነው ማለት ነው የመጣው Windows system independent ነው so GLU the OpenGL ሌላኛው ነው that GLU የምንለው OpenGL utility library package ነው so this is a family of OpenGL again so basically የዚህ ምን ይዛል it contains some routines some function ይዛል በውስጡ ለምን የሚያገለግለን for 3D projection and rendering ነው ሬንደር ለማድረግ which means 3D ኦብጀክቶችን ክሬት ለማድረግ ካፕቸር አድርገን ቪዲዮ የሆነ ካፕቸር አድርገን የሆነ ኢሜጅ ያንን ሬንደር ለማድረግ ወይም ደግሞ ፕሮጀክሽን በዋናነት ምንድነው እዚህ ጋር GLU ምን አይነት ራውቲኖችን ይዛል ብዙ ጊዜኛ የምንጠቀምበት የሆነ እንትን አለ ኮዱ ላይ ኤዲተሩ ላይ ገብተን OpenGL ኮድ እየጻፍን ነውና የሆነ ላይን ሳልልኝ ማለት በፈልግ ለምሳሌ let's make ላይን ሳልልኝ ማለት በፈልግ which means ለምሳሌ ከዚህ የጀመረች ላይን እስከዚህ እንደዚህ ላይን ሳልልኝ ብል እነዚህ ሁለት ኢኒሻል ፖይንቶች ይሰጣዋለሁ ለኦፕንጂኤሉ ከዛ አውቶማቲካሊ ኮንስትራክት what the ላይኑን ምን ያደርግልኛል ይስልልኛል ነገር ግን እዚህ ጋር የሰጠሁት ፖይንት ለምሳሌ 10 ኮማ let's make 10 ቢሆን እዚህ ጋር ያለው ደግሞ let's make 15 ኮማ 10 ቢሆን ስለዚህ እነዚህ ፖይንቶች ዛር xy ኮኦርዲኔት ላይ ያሉ ናቸው ስለዚህ እነዚህን ፖይንቶች ኢንተርፕሬት አድርጎ ስክሪን ኮኦርዲኔት ሲስተም ላይ እንዲያመጣልን ከፈለግ ስክሪን ኮኦርዲኔት ላይ ያን ላይን እንዲስልልን ከፈለግ it must be project that xy coordinate was screen coordinate xy ኮኦርዲኔት የነበረውን ወደ ስክሪን ኢሜጅ ፕሌኑ ፕሮጀክት መደረግ አለበት ማለት ነው ስለዚህ
በምን አይነት ራውቲን ነው ፕሮጀክት የምናደርገው ምን መጣበት ይሆናል። ነገር ግን ጄልዩ ኢት ኮንቴንስ ሰም ራውቲንስ በዋናነት ፎር ፕሮጀክሽን ኤንድ ሬንደሪንግ ኮምፕሌክስ 3D ኦብጀክቶችን ለዛ እንጠቀምበታለን ማለት ነው። ለዛ እንጠቀምበታለን ማለት ነው። ሶ OpenGL is a software or their package interface to a graphics hardware ይለናል ማለት ነው። So this OpenGL በውስጡ it consists of around 700 commands እነዚህ አይነት ኮማንዶች ይይዛል ወይም ደግሞ ፋንክሽኖችን ይይዛል። እነዚህ ብቻ አይደሉም በነገራችን ላይ more than over this one ነው ያለን over this one, but most of these commands are present in the OpenGL library or core library ጄል ብለን የምንጠራው ላይብራሪ ላይ እሱ ጋር እናገኛቸዋለን። በዋናነት ምኖችን ሞስት ኮመን ወይም ደግሞ በጣም ብዙ የምንላቸው but the minimum of that command that routines are present in OpenGL utility library GLU or GLUT GLU ላይ ወይም ደግሞ GLUT ላይ እናገኛቸዋለን ማለት ነው እነዚህን ላይብራሪዎች። So OpenGL is designed to device independence አያችሁት ዲቫይስ ኢንዲፔንደንት ጄሉን ዲቫይስ ኢንዲፔንደንት ለማድረግ but operating system ኢንዲፔንደንትም ይሆናል because of their associated library ምን ስላለው GLUT ስላለው በውስጡ they are independent ሆነ። ግን መጀመሪያው ዛት GLUT OpenGL ምን አልነበረም operating system independent አልነበረም የሚለውን ያዙ። So in general OpenGL you can by using OpenGL ተጠቅመን you can build some desired model, you can build any pictures, you can build any models for a small set of graphics primitive, which means by the collection of graphics primitive like point, like line, some polygon ተጠቅመን you can generate some desired model by using OpenGL። ስለዚህ OpenGL በዋናነት ይሄን ድራው ለማድረግ እንጠቀምበታለን። እሺ so OpenGL library only contains rendering commands። በዋናነት ብዙ ጊዜ ይሄ OpenGL የምንለው በጣም ኦቨር 700 ዲስቲንክት ኮማንድ ወይ ፋንክሽኖችን ይይዛል እያለ ነው። ነገር ግን እነዛ ኮማንዶች ውስጥ ሞስት ኮመናሊ rendering which means ለመሳያ የሚያገለግሉ ዳይሬክት ፒክቸሩን መሳል ላይ የሚያጠነጥኑ just ይሄን ትሪያንግል ምስል ከሆነ ይሄን ትሪያንግል ስስል የሚያስፈልጉኝ ራውቲኖችን ሞስት ኮመናሊ እዚህ OpenGL ውስጥ እናገኛቸዋለን። ምን እንላቸዋለን እነዛን ኔክስት ላይ እንመጣባቸዋለን፣ ኔክስት ቻፕተሮች ላይ እናወራባቸዋለን። ግን ብዙ ጊዜ ለረንደሪንግ የሚያገለግሉ ኮማንዶችን በውስጡ ይይዛል። ሶ OpenGL library is not capable of ይለናል። እዚህ ጋር ቤዚክ ነገር ያዙ። የሁለቶችን ልዩነት ልናይ ነው GLUT እና OpenGL the core library እና GLUT ፋሚሊ ሆነው ማለት ነው። ስለዚህ ሁለቱ GLUT የመጣበትን ዓላማ እንድትይዙ። ሶ OpenGL እነዚህ ነገሮች ማያረጋ አይችልም። አንደኛ ዊንዶ ኦፕን አይደረግም። ዊንዶ ማለት ነው ዘር ፍሬም በፈር ማለት ነው። ፍሬም በፈር ነው ማለት ምን ማለት ነው ካላችሁ አውቶማቲካሊ የኛ ምን ስለውን ነገር ክሬት የምናደርግበት። እንግዲህ አንድ ሳሊ ኖርማል በሚስልበት ሰዓት ምን ያስፈልገዋል? ወይ ወረቀት ያስፈልገዋል ወይ ደግሞ መሳያ ቦርድ ያስፈልገዋል። አሁን እኛ ደግሞ ዲጂታሊ ነው አንድን ግራፊክስ OpenGL ተጠቅመን ልንስል የፈለግነው አንድን ሞዴል ወይም አንድ ሎጎ። ስለዚህ ያን በምንስልበት ሰዓት የምንስልበት ዊንዶ መዘጋጀት አለበት። ነገር ግን ይሄ OpenGL ኦፕን ለማድረግ ዊንዶ ኦፕን የሚያደርግ ራውቲን በውስጡ የለውም። which means not capable of opening the window and responding in some interrupts, or you can say that event የሆነ ኢቨንትም ሪስፖንድ ማድረግ አይችልም ማለት ነው። and operating system independent አይደለም። so to make that OpenGLን እንደዚህ ስራዎችን ካልሰራ በዋናነት ወጥ የሆነ አንድ ግራፊክስ መሳል አንችልም ማለት ነው። ዊንዶ ከሌለን ምን ላይ እንስለዋለን? ኢንተራፕት ካልተቀበለ ከማውዝ ኢቨንት፣ ኪቦርድ ኢቨንት፣ ዲስፕሌይ ኢቨንት ምንላቸው አሉ። እነሱን የማይቀበል ከሆነ ስለዚህ ጥቅም የለውም ብቻውን። ስለዚህ ምን አለ ማለት ነው it design family library ዲዛይን ተደረገ that's GLUT። so this GLUT capable of what these three things እነዚህን ሶስት ነገሮች ምን ያደርግልናል? ፐርፎርም ያደርግልናል። በዋና ዓላማውም ይሄ ነው። how እንመጣበታለን ማለት ነው። how የምንመጣበት ይሆናል። okay OpenGL or one of the associated libraries that GLUT ምንላቸው ላይብራሪዎች
listed above follow the same basic syntax እንግዲህ እነዚህ ላይብራሪዎች ናቸው እያለ ነው። እንግዲህ ምን ማለት ነው ላይብራሪ ናቸው እያለ ማለት ምን ይመስላችኋል? እንግዲህ እነዚህ ላይብራሪዎች ናቸው አልን ማለት በውስጣቸው ፋንክሽን ኢምፕሊሜንቴሽን ይዘዋል። እንግዲህ ብዙ ጊዜ የኮምፒውተር ሳይንስ ተማሪዎች ስለሆነ የምታዩት ወይም የአይቲ ተማሪዎች ስለሆነ የቴክኖሎጂ ተማሪዎች ፋንክሽን ማለት ምን ማለት ነው የሚለውን ለእናንተ መናገር አይጠበቅብኝም። ግን ምናልባት ፋንክሽን ማለት ራውቲን ነው the collection of related ኮድ the block of ኮዶችን ሪሌትድ የሆኑ ኮዶችን በአንድ ላይ የሚይዝ ነው። ስለዚህ ፋንክሽን ምን አለው? ፋንክሽን ዴፊኒሽን አለው which means function implementation function declaration and function calling ምንለው ነገር አለ በዋናነት በሲ ፕላስ ፕላስ በምንለው ፕሮግራሚንግ ማለት ነው። ምናልባት እሱ ላይ ግልጽ የማይሆን ነገር ኮንሴፕት ካለ ኮሜንት ሴክሽን ላይ ካስቀመጣችሁልኝ በሌላ ቪዲዮ መምጣት ይችላል። እሺ ስለዚህ ይሄ ፓኬጅ ላይብራሪ ማለት ኖርማል ላይብራሪ ሚኒንጉ ምንድነው? ቤተ መጻሕፍት ብላችሁ እንኳን ብትወስዱት ቤተ መጻሕፍት ላይ ብንሄድ የተለያዩ መጻሕፍቶችን ሰብስቦ የሚይዝ ነው። ለምን የሚያገለግሉን? የሆነ ፕሮብለም ሶልቭ ለማድረግ የሚያገለግሉን ኖሌጃችንን፣ አቲቲዩዳችንን፣ ስኪላችንን ለመጨመር የሚያስፈልጉን መጻሕፍት ይዟል። ስለዚህ ይሄኛው ኦፕን ጂኤል የምንለው ጂኤልዩ የምንለው ጂኤልዩቲ ደግሞ ላይብራሪ ነው ካልን ዘ ኮሌክሽን ኦፍ ራውቲን የፋንክሽን ኢምፕሊመንት የሚደረጉ የሆነ ነገር እንዴት ይሰራል የሚለውን ዋናው አሰራሩን የያዘ ነው ማለት። ስለዚህ እኛ የሚጠበቅብን ምን ማድረግ ነው? መጠን በቃ ያን ፋንክሽን ኮል ማድረግ ኦልሬዲ ዲፋይን ተደርጎ ተቀምጦልናል እዛ ላይብራሪ ውስጥ። ለምሳሌ ሲምፕል ኮንሴፕት ልውሰዳችሁ ከማን ጋር እንደሚመሳሰል ኦፕን ጂኤል ከአይኦስትሪም በሲ ፕላስ ፕላስ አይኦስትሪም የሚል ኮንሴፕት አለ። ለዚህ አይኦስትሪም ማለት ነው ኢንፑት አውትፑት ስትሪም። ስለዚህ ሲን ሲአውት ማለት ከፈለግን እንግዲህ እንዴት ሲን ያደርጋል እንዴት ሲአውት ያደርጋል እሱን ኢምፕሊሜንቴሽኑን ሰብስቦ የያዘ ላይብራሪ ነው። እሱን ኢንክሉድ አድርገን ነው የምንጠቀመው። ኦፕን ጂኤልም ላይብራሪ ነው የሆነ የምንጠቀመው። ስለዚህ ሲአውት ሲን ማለት ፋንክሽን ነው ኮል እያደረግን ነው። ያን ኢምፕሊሜንቴሽኑ እዛ አይኦስትሪም ላይ ተቀምጦላችኋል። ስለዚህ ኮል ስናደርገው ያንን ኢምፕሊሜንቴሽኑን እንዴት እንደሚሰራ ሲን ስንል ከኪቦርድ እንዴት እንደሚቀበል ተቀምጦለታል፣ ይቀበላል። ስለዚህ እኛም ኦፕን ጂኤል ላይብራሪ ስለሆነ ኦልሬዲ ፋንክሽኖችን መጥራት ነው። ስለዚህ ሲንታክስ ስናወራ ምን እያልን ነው ማለት ነው? ሲምፕሊ ፋንክሽን ኮሊንግ ስለሆነ የምንጠቀመው በኦፕን ጂኤል እንዴት ኮል እናደርገዋለን ነው። ሶ እዚህ ጋር ሲንታክሱ ምን ይመስላል በኢንጀነራል ጀስት ሌትስ ራይት በደንብ እንትን ባይልም ፕሪፊክስ እንላለን፣ ዘን ኔም እንላለን ኔም እንላለን ከዛ ሳፊክስ የሚል ኮንሴፕት አለው። ሳፊክስ ከዛ ሰሚ ኮለን እናደርጋለን ማለት ነው። ሰሚ ኮለን እናደርጋለን። ይሄ ምንድነው? they are called function calling in OpenGL ሲንታክሱ ይሄን ይመስላል ነው። ሶ ፕሪፊክስ ኦፍ ዘ ፋንክሽን ኔም ኢዝ either GL እዚህ ጋር ፕሪፊክስ ማለት ይሄ ፋንክሽን እንግዲህ ኔም እዚህ ነው። ኔም ማለት ያንን ልንጠራው የፈለግን ፋንክሽን ኔም እንደማለት ነው። ይሄ ፋንክሽን ኔም ግን ሲጠራ ምን አለው? ፕሪፊክስ አለው። ቅድሚያ ምን ይሆናል? ጄል። ስለዚህ ዚያር ኢንዲኬተር ዌር ዛት ፋንክሽን ኢዝ ፕሬዘንት። ያ ፋንክሽን ይሄ የጠራው ኤክስ የሚባል ፋንክሽን ለምሳሌ ቢኖር ስጠራው የት ውስጥ ነው ያለ የሚለውን የምናብራራ አለበት ነው። ስለዚህ ጄል ካልኩኝ ጄል ውስጥ ያለ ፋንክሽን ነው ይሄ። ጄል ዩ ካልኩኝ እዚህ ውስጥ ያለ ነው። ኦር ግሉት ካልኩኝ ጄል ዩቲ ካልኩኝ ይሄ ፋንክሽን እዚህ ውስጥ ነው ያለ ማለት ነው። ስለዚህ እሱን እናስቀምጣለን። ከዛ ፋንክሽን ኔም ጀስት የተቀመጠ ሶ ዲፔንድስ ኦን which the three library the routines form ነው። then suffix ምንድነው? so the main part of the function name indicate the purpose of the function ፋንክሽኑ ምን ሊሰራ እንደሚችል የምናየው ነው። ስለዚህ እንዴት ምን አይነት አሉ እያንዳንዱን እንመጣባቸዋለን። ግን ጀነራል ሲንታክሱ ብቻ እንድትይዙት ነው የምፈልገው እዚህ ጋር። ኦኬ the main parts of function name indicates that the purpose of the function main parts of the function indicate የሚያደርገው ምንድነው? purpose of the function ፋንክሽኑ ለምን ነው የሚሰራው ነው። so the suffix of the function name indicates that the number and types of what argument expected by the function እዚህ ጋር suffix የምንለው ነገር ምንድነው ማለት ነው? it determine two things ሁለት ነገሮችን ይወስናል። ሁለት ስንት ነው ያልኩኝ? ሁለት ነገሮች ምንና ምን? the types of what argument ይሄ ፋንክሽን የሚወስደው አርጊውመንት አለ። አርጊውመንት ፓራሜትር ማለት ነው ለፋንክሽን ኮሊንጉ። እዚህ ፕሪፊክስ ውስጥ የተቀመጠ ጄል ውስጥ ወይ ጄልዩ ወይም ጄልቱ የተቀመጠ ፋንክሽን ኮል ሲደረግ እሱ ውስጥ እና ያ ፋንክሽን የሚፈልገው ዳታ የሚቀበልበት አለ። ዛትስ አርጊውመንት እንለዋለን። ስለዚህ ዛትስ አርጊውመንት ናምበርስ ኦፍ አርጊውመንት ኤንድ ታይፕስ ኦፍ አርጊውመንት ሁለት ነገር ይወስናል። አንደኛው
ናምበርስ ኦፍ አርጊውመንት ስንት አርጊውመንት ይፈልጋል? ሁለተኛው ታይፕስ ኦፍ አርጊውመንት ማለት ነው። ፎር ኤግዛምፕል ዘ ፋንክሽን ዚስ ዋን ይሄን ፋንክሽን እዩት በኦፕን ጄል ፕሪፊክስ ዘን ቨርቴክስ የምንለው እዚህ ጋር ቨርቴክስ የምንለው እስከዚህ ያለው ዚያር ኮል ፋንክሽን ኔም ዘን ቱ አይ ዚያር ሳፊክስ ሶ ምን ማለት ነው? እዚህ ጋር ቱ ኢንዲኬትስ አት ዘ ናምበር ኦፍ አርጊውመንት ይሄ ጄል ቨርቴክስ ሁለት ፋንክሽን ይወስዳል፣ ሁለት አርጊውመንት ይወስዳል። ሁለቱ አይ ኢንዲኬትስ አት ኢንት እንግዲህ ዳታ ታይፕ አለው እዚህ ጋር ኦፕን ጄል በኋላ በደንብ ደግሞ እንመጣለን። አይ ኢንዲኬት ዛት ኢንት ኤፍ ካል ዚያር ፍሎት ማለት ነው። ዘን ዲ ካል ዛር ዳብል ሶስት ነገሮች እንጠቀማለን አርጊውመንት ፍሎት ዳብል ኤንድ ኦልሶ ሰም ቬክተር የሚል አይነት አለው ሞር ኢምፖርታንት ስላልሆነ መተው ይቻላል ማለት ነው። እሺ አናዘር ኤግዛምፕል ጄል ከለር ስሪፍ እንግዲህ ቨርቴክስ እንመጣበታለን። ጄል ቨርቴክስ ፋንክሽን ዩዝድ ቱ ዲፋይን ዘ ቨርቴክስ ኦፍ ሰም ሼፕ ነው። የሆነን ሼፕ ዲፋይን ለማድረግ እንጠቀምበታለን። እንግዲህ እዚህ ጋር በደንብ ምንድነው አንድ ነገር በሚሳልበት ሰዓት በኦፕን ጄል ሲምፕል አንድ ላይን እንኳን ምስል ከሆነ ዚያር ኮሌክሽን ኦፍ ቨርቴክስ ማለት ፖይንት ነው። እቺ ከዚህ ኢኒሻል ፖይንት እና ኤንድ ፖይንት ይኖራታል። ከዚህ እስከዚህ በመሃል ሌላ ፖይንት ይኖራል። ስለዚህ ዚያር ኮሌክሽን ኦፍ ቨርቴክስ ማለት ስለዚህ ላይን መሳል ከፈለኩ ኢኒሻል እና ኤንዱን ሰጠው ራሱ ኮንስትራክት ያደርግልኛል። ስለዚህ it gives the vertex of that ዘን ምንድነው መሳል እንፈልገው የሚለውን ብቻ መናገር ነው። በደንብ ዲቴል እንመጣበታለን። ስለዚህ አንድ ዋና ነው። ሌላኛው ጄል ከለር ምንለው እዚህ ጋር ዚያር ኮልድ ከለር የሚለውን እዚህ ጋር ካያችሁት ዚያር ፋንክሽን ኔም ጄል ውስጥ ያለ እንደማለት ነው። ዘን ሶስት አርጊውመንት ይወስዳል። ዘን ሶስቶች ምንድናቸው? ፍሎት ናቸው ማለት ነው። በዚህ መልክ ፋንክሽን ኮል ይደረጋል። በዋናነት ኦፕን ጄል ኮድ መጻፍ ማለት ፋንክሽን ኮል ማድረግ ነው የሚለውን እንድትይዙ ነው። እነዚህ ቤዚክ እንትኖች ናቸው። ሶ ዘ ሰም ፋንክሽን አርጊውመንት ካን ቢ ሳፕላይድ አዝ ፕሪዲፋይንድ ፋንክሽን እንግዲህ ቅድም ስናይ የነበረው ላይ ፕሪፊክስ ፋንክሽን ኔም ዘን ሳፊክስ ላይ ታይፑን እና ዳታ ታይፑን እናስቀምጣለን። ሶ አርጊውመንቱ እኛ የምንሰጠው ሊሆን ይችላል ዳይሬክትሊ የዛ ፋንክሽን ለምሳሌ ጄል ብለን እዚህ ጋር ከለር ብለን ከሆነ ለምሳሌ let's make 3f ብዬ ከሆነ ከዛ እዚህ ጋር አርጊውመንቱን ዲፋይን ላደርግ ነው አርጊውመንቱን። ስለዚህ አርጊውመንቱን እዚህ ውስጥ ዲፋይን ሳደርግ ሶስት አርጊውመንት አስቀምጣለሁ። የመጀመሪያው ዘን ሁለተኛው ሶስት አርጊውመንት አንደኛው እዚህ ጋር ሁለተኛ ሶስተኛ እዚህ ጋር አንድ አርጊውመንት እዚህ ጋር አንድ አርጊውመንት እዚህ ጋር አንድ አርጊውመንት ምን ማለት ነው? እዚህ ጋር ሶስት አርጊውመንት ይወስዳል ነው። ይሄ ግን ምን መሆን አለበት? ፍሎት መሆን አለበት። ይሄን ፍሎት እዚህ ጋር ዳይሬክትሊ የምጽፈው ሊሆን ይችላል 3 4 5 ሰም ፍሎቲንግ ፖይንት እዚህ ጋር ላስቀምጥ ይችላል ማለት ነው። አንዳንድ አርጊውመንቶች ግን እኛ የምንጽፋቸው ላይሆኑ ይችላሉ። ምን የሚደረጉ ሊሆኑ ይችላሉ? it may be symbolic constant ሊሆኑ ይችላሉ። so these symbolic constant always capital letter ናቸው። capital letter have the same prefix combination as a function name እንግዲህ እዚህ ጋር የምንጽፈው እኛ ዳይሬክት ሳይሆን symbolic constant I can say that please reserved word ብላችሁ መያዝ ትችላላችሁ። ሪዘርቭ የተደረገ የራሳቸው ስራ ያላቸው ሲምቦሊክ ኮንስታንት አሉ። ብዙ አይነት ለተለያየ ዓላማ የምንጠቀምባቸው እነሱን በደንብ እያንዳንዳቸው በምንደርስበት ሰዓት በደንብ እናወራለን። ለአሁኑ ግን ጀስት ሲምቦሊክ ኮንስታንት ማለት they are predefined arguments, they are written in the form of capital letter, but when writing an argument for some function it must be the same prefix convention መኖር አለባቸው። እንግዲህ ፕሪፊክስ በሚጻፍበት ሰዓት ምን አለው? ሁሌም ፕሪፊክስ እንትን ሲምቦሊክ ኮንስታንት በሚጻፍበት ሰዓት ሁሌም ምን አለው? ፕሪፊክስ ይኖረዋል፣ ከዛ ኔም ይኖረዋል ማለት ነው። ኔም ይኖረዋል፣ ሁሌም ኔም ይኖረዋል። ስለዚህ ፕሪፊክሱ የምናስቀምጠው ሲምቦሊክ ኮንስታንት እዚህ ጋር ማስቀምጥ ከሆነ የዚህ ሲምቦሊክ ኮንስታንት እዚህ ጋር ጄል ከሆነ የዚህ ፕሪፊክስ የሲምቦሊክ ኮንስታንት እዚህ ጋር ማስቀምጠው ተመሳሳይ መሆን አለበት። ፎር ኤግዛምፕል there is ጄል አርጂቢ ለምሳሌ ጄል ፕሪፊክስ ዘን አንደርስኮር እንላለን። እዚህ ጋር አንደርስኮር እንላለን። ከዛ አርጂቢ ሪድ ግሪን ብሉ ከለር ለመጠቀም ስንፈልግ አዛና አርጊውመንት ብዙ ጊዜ ይሄኛውን አንድ ስፔሲፊክ ራውቲን አለ የምንጠቀምበት። ለዛ ነው እንደ አርጊውመንት የምንጠቀመው። እናየዋለን። ጄል ቱ ሲንግል ዘን ጄል ሲንግል ጄል ዩ ቱ ዳብል ጄል ዩ ክለር በፈር ቢት እነዚህ ያንዳንዳቸው
ሲምቦሊክ ኮንስታንት ናቸው እንደ አርጊውመንት የሚሰጡ ናቸው። ለምን እንጠቀምበታለን ቀጣይ የምናገኘው ይሆናል። are all are symbolic constants by OpenGL and used to associate library OpenGL ላይም associate library GLUT የምንላቸው ከነሱ ጋር የምንጠቀምበታለን። finally OpenGL has several built-in data type to help make into platform independent ለማድረግ የራሱ ላይብራሪዎች so they have the same data type with C++። ለምሳሌ ኢንቲጀር ስንል int float double short int እንል ነበር so they are mostly they have the same name with C++ data type but with prefix GL አላቸው ለእያንዳንዳቸው short ማለት ኢንቲጀር ማለት ስንፈልግ GL int GL float GL double GL is capital letter እነዚህ አይነት ዳታ ታይፖች አሉት የሚለውን እንድትይዙ ፈልጋለሁ። so let's get starting with OpenGL። እንግዲህ OpenGL ምንድነው በዋናነት OpenGLን ለምን እንጠቀመዋለን ብለን አየን። OpenGLን በዋናነት ኮሌክሽን ኦፍ ላይብራሪ ነው ወይ ደግሞ ዚያር ፓኬጅ ነው። ስለዚህ እሱን ተጠቅመን ምን ልናደርግ ነው? ልንስል ነው። እሱን ተጠቅመን ልንስል ነው። ምንድን ኢሜጅ ልንስል ነው። ኢሜጅ ምንስል ከሆነ እንዴት እንስላለን? ኮድ ጽፈን ነው። OpenGL በዋና ዓላማው ኮድ ጽፈን ፕሮግራም ጽፈን ቅድም ባየነው ሲንታክስ መሰረት ኮድ ጽፈን ከዛ በኋላ የሆነ ኢሜጅ ግራፊክስ ሞዴል ዲዛይን ማድረግ ግን እሱን ስናደርግ ቤዚክሶች አሉ። ቤዚክስ ጌት ስታርት ዊዝ OpenGL ሚስ ቤዚክስ OpenGL ስንሰራ ትንሽ ኢሜጅም ሳልን ላይንም ሳል ትልቅ ሼፕም ሳል ምን ያስፈልገናል? ቤዚኩን ሲንታክሱ እንደማለት ነው። አንድ ፕሮግራሚንግ ለምሳሌ C++ ሲጻፍ ሃሽ ኢንክሉድ አዮስትሪም ዩዚንግ ኔም ሲስትሪ ኢንት ሜን ብራስ ምናምን እያለ እንደምናስቀምጠው ጀነራል ስትራክቸር እሱ ከሌለ ኤክስፔሪመንት መሆን እንደማይችል OpenGLም ቤዚኮች አሉት ማለት ነው። ስለዚህ ምንድናቸው እነዛ ቤዚክ ነገሮች ካል መጀመሪያ አንድ OpenGL ኮድ በምንጽፍበት ሰዓት የት ላይ እንጽፈዋለን፣ እንዴት እንጽፈዋለን፣ ቀጣይ ቪዲዮዎች እንሰራለን። ነገር ግን ቲዮሪውን ብቻ ነው ያየን ያለ ነው እዚህ ቻፕተር ላይ። ስለዚህ መጀመሪያ ምን ማድረግ አለብን? it must be include the header file እነዛ ላይብራሪዎች ራውቲኖች ልንጠቀምባቸው ከሆነ ላይብራሪውን ምን ማድረግ አለብን? ኢንክሉድ ማድረግ አለብን as a header file ስለዚህ ያን header file ምን ማድረግ አለብን? ኢንክሉድ ማድረግ አለብን። exactly which header file are required depends upon the library are being used which means የትኛውን header file ኢንክሉድ ላድርግ GLን GLUT GLUI GL ዋናውን ላድርግ የሚለውን it depends on your required መስራት የምፈልገው ነገር ነው። so if you are only using the core OpenGL library ኮሩን ዋናውን GLን ብቻ ከፈለግን you can include hash include ለዛን GL ከዛ gl.h ይችን GL ካፒታል ሌተሯን ለምን እንጠቀማታለን የሚለውን ግር ካላችሁ ዋና ኮዱን ቀጣይ ቪዲዮ ስንጀምር የት ውስጥ ምክንያቷ ለምን እንደሆነ እዛ ጋር በደንብ አሳያችኋለሁ። GL ዚያር ፎልደር ነው የሚልች እዛ ውስጥ ነው የተቀመጠች ኮድ እንትኑ ላይ so if you want to use GL utility ላይብራሪዎችን መጠቀም ከፈለግን it must be right hash include glu.h ማድረግ አለብን። there is one thing ቅድም ያልነገርኳችሁ GLUI የሚባል ሌላ ፋሚሊ ኦፍ OpenGL ላይብራሪ አለ። ግራፊካል ዩዘር ኢንተርፌስ እዛ OpenGL ላይ የሆነ ሼፕ ሲመጣ የሆነ በተን ክሊክ አድርገን ወይም የሆነ ሊንክ ሶም ግራፊካል ዩዘር ኢንተርፌስ መስራት ስንፈልግ ለዛ የሚያገለግሉ ራውቲኖችን የያዘ ላይብራሪ ነው GLUI። እሱን መጠቀም ከፈለግን ይሄን ኢንክሉድ ማድረግ አለብን ነው። so if you want to use GLUT library we do not need to include OpenGL or GLU header files ይለናል። GLUTን መጠቀም ከፈለግን simply you can include hash include glut.h ማድረግ ይቻላል። but all we need to do is ዋና የሚጠበቅብን ምንድነው? አሁን OpenGL ስንሰራ እያንዳንዱን ኢንክሉድ ማድረግ አይጠበቅብንም። እንግዲህ GLUT የGLንም የGLUን ራውቲኖች በውስጡ ይዛል። ዋና የGLUT ዓላማው ምንድነው? ይሄን OpenGLን ምን ማድረግ ነው? ዊንዶውስ ሲስተም ኢንዲፔንደንት ለማድረግ የመጣ ነው። ስለዚህ እናንተ OpenGL የምትሰሩ ከሆነ በሲምፕል ተርም it needs to only include this library on the editors glut.h ብቻ ኢንክሉድ አድርጉ። ሌሎችን የምትፈልጉትን ራውቲን GL ብላችሁ ኮል ብታደርጉ GLU ብላችሁ ፋንክሽን ኮል ብታደርጉት GLUI ብላችሁ ፋንክሽን ኮል ብታደርጉት አውቶማቲካሊ መስራት ይችላል። ላይብራሪ ኦልሬዲ በዚህ ውስጥ ሌሎች ስላሉ ማለት ነው። በዚህ ውስጥ ሌሎች ስላሉ
ሶ OpenGL ፕሮግራም እንግዲህ በዋናነት ቤዚኩን after including the library the required library የምንፈልገው ላይብራሪ ኢንክሉድ ካደረግን በኋላ ቀጣይ ያለን ምንድነው ቀጣይ የምንሰራው it must be performed 3 tasks እነዚህ ሶስት ነገሮች መስራት አለብን የመጀመሪያው perform initialization tasks such as creating display window እንግዲህ ልንስል ነው ኮድ ጽፈንም ቢሆን ምን ስል ከሆነ ስንስለው ያ ነገር ተስሎ የሚወጣበት ዊንዶ ይፈልጋል የሚወጣበት ይሄ መሳያ ዊንዶ ይሄ ማለት ነው let's make እዚህ ጋር ነው እኔ ለምሳሌ ትሪያንግል ምስል ከሆነ ወይ እንደዛ አይነት ሼፕ እዚህ ጋር ነው ምስለው ስለዚህ ይሄን ምስልበትን ዊንዶ ማድረግ አለብኝ ኢኒሻላይዝ ማድረግ አለብኝ ኢኒሻላይዝ ማድረግ አለብኝ ማለት ነው ክሬት ማድረግ አለብኝ how to create it እንመጣበታለን and also it needs to define require callback function by itself OpenGL event based ነው ስለዚህ የሆነ ኮዱን እዛ አስቀምጠውና የሆነ ኢቨንት ዲስፕሌይ ያርግ ሲባል ይመጣል ከዛ ውጭ አይመጣልንም ዳይሬክትሊ ዚያር ኢቨንት ቤዝድ ስለሆነ ስለዚህ ኮል ባክ ፋንክሽን ክሬት እናደርጋለን how to create and how to associate with the event እሱን ሁለተኛ የምንሰራው ነው then finally let's start one by one የሚለውን እንይ so before displaying any graphics primitive ይለናል እዚህ ጋር before displaying any graphics primitive we always need to perform some basic initialization task including that ዊንዶው ዲስፕሌይ ዊንዶው የምንስልበትን መሳያ ቦታችንን ማዘጋጀት አለበት አንድ ሰዓሊ ሚስል ከሆነ ሚስልበትን መጀመሪያ ወረቀት ከሆነ ወረቀቱን መሳያ ቦርድ ከሆነ ቦርዱ መዘጋጀት አለበት ነው ልክ እንደዛ እዚህ ጋርም ኮድ ጽፈን እንኳን ብንስል መጀመሪያ ምን መዘጋጀት አለበት መሳያ ዊንዶው መዘጋጀት አለበት so to create or initialize that window the drawing window the display window the frame buffer it must be defined these 3 to the 4 routines እነዚህ ሶስት ራውቲኖች ምን ማድረግ አለብን ኮል ማድረግ አለብን የት ውስጥ ሜን ሜትድ ውስጥ after including the library there is what and main አለ እዚህ ውስጥ ነው በነገራችን ላይ ይሄ የሚጻፍ ኮድ ብሎክ ላይ ነው ኢንተግሬት የሚሆነው እንመጣበታለን ስለዚህ እዚህ ውስጥ እነዚህ ነገሮች መጻፍ አለብኝ ማለት ነው እነዚህ ነገሮች መጻፍ አለብኝ እነዚህ ነገሮች ሶ ምን ናቸው እያንዳንዳቸው እስቲ let's see one by one glut init window size ምንለው glut አያችሁት ፕሪፊክሱን init window size this one is a function ከዚህ እስከዚህ የምናየው ከዛ ስንት ፓራሜትር አለው ሁለት width እና ስለዚህ init initialization እንደማለት ነው ስለዚህ ያንዳንዱ የፋንክሽን ኔሞች እነዚህ ካፒታል መሆን አለባቸው ከዛ ውጭ አይሰራም እዚህ ጋር ትልቁ ነገር ፋንክሽን ኔሙን በትክክል መያዝ ካፒታል የሚሆኑ ካፒታል ስሞል የሚሆኑ ስሞል ስለዚህ glut init initialize the window size የዊንዶው ሳይዝ ኢኒሻላይዝ የሚያደርግልን ነው አንድ ዊንዶው ልሰራ ነው ስለዚህ እዚህ ጋር ያለው ሳይዙን ዊድዙን ይሄን ይሁን ሃይቱ ይሄ ይሁን ብዬ ሰጠዋለሁ ሃይቱ 10 ወደዚህ 20 እንደዚህ ምን ያክል ፒክስል ቫልዩ ማለት ነው ምክንያቱም ስክሪን ላይ ያለው ስለሆነ ዊንዶውን ክሬት የሚደረገው ኢንታክት ፒክስል ወደ ዊድዙ ኢንታክት ሊሆነ ይሄኛው ሃይቱ እንደዚህ ሆነ ብዬ ሰጠው ኢት ኮንስትራክት ዳት ዊንዶው ስለዚህ ትንሹ ኢኒሻላይዝ ዊንዶው ሳይዝ glut init window position ሌላኛው የት ውስጥ ነው ያለው እነዚህ ያያችሁት glut that is why glut open window ለማድረግ create window ለማድረግ ካፔብል ነው ያልነው ለዛ ነው ራውቲኖችን በውስጡ ስለያዘ ነው gl አይደለም እዚያ glut ስለሆነ ስለዚህ init window position xy እንግዲህ ይሄን ዊንዶው ክሬት ሳደርገው ስክሪን ኮኦርዲኔት ሲስተም ላይ ነው ስለዚህ የት ላይ ላድርገው ከዚህ ጀምሬ እዚህ ጋር ናት ስክሪን ኮኦርዲኔት ኦሪጂኑ ይሄ ነው እንግዲህ ይሄን በደንብ እንዲታያችሁ የስክሪን ኮኦርዲኔት ሲስተም ኦሪጂን ይሄ ነው ከዚህ ጀምረህ ነው የምትስለው ይሄን ዊንዶው በዚህ በሰጠውት ዊድዝ እና ሃይት ስለዚህ ከዚህ ጀምረህ ኤክስ ኮኦርዲኔት ወደዚህ ሄድ ዋይ ኮኦርዲኔት ወደዚህ ትሄድና ለምሳሌ እንደዚህ ስንመጣ እዚህ ጋር 5 ኤክስ ኮኦርዲኔት ቢሆን ወደዚህ ስንመጣ ዋይ ኮኦርዲኔት እዚህ ጋር ቢሆን እዚህ ጋር ነው 5 ማለት ስለዚህ ከዚህ ጀምረህ ይሄን ትስልልኛለህ ስለዚህ የሎኬሽኑ የት ይቀመጥ ፖዚሽኑ መሳል ያን ዊንዶውን ክሬት ያደርግልን OpenGL የት ያስቀምጠው የሚለውን ስፔሲፋይ የምናደርገው ነው ስለዚህ ኤክስ ኤንድ ዋይ ኮኦርዲኔት ቫልዩ እዚህ ጋር እንሰጣለን ማለት ነው ሁለት ይወስዳል ሌላኛው glut init display mode እንግዲህ ይሄ ፍሬም በፈር ሲመጣ ዲስፕሌይ ሲደረግ እንግዲህ ፍሬም በፈሩ ዊንዶው ሲንግል ሞድ እና ዳብል ይሄን በምን ላስረዳችሁ መሰላችሁ ይሄንን ለማስረዳት አንድ ሰዓሊ ፎቶ ቤት እንኳን ሄዳችሁ ብታዩ ፎቶ ቤት እንኳን ብትሄዱ
በሲንግል ፍሬም እና ዳብል ፍሬም የሚል የፎቶ ማስቀመጫ አለ። ልክ እንደዛ አንድን ዊንዶ ክሬት ስትደረግ ይችን የምስልባትን ነገር ይችን ዊንዶ ክሬት በማድረግበት ሰዓት ዲስፕሌይ ስትደረግ ሲንግል ትሆን ኦር ዳብል ትሆን የሚለውን የምንወስንበት ነው። ብዙ ጊዜ 3D ኦብጀክት የምንስል ከሆነ ዩ ካን ዩዝ ዳብል ሞድ መጠቀም ይቻላል። የምንሰራው ደግሞ 2 ዳይሜንሽናል ከሆነ ግን ዩ ካን ዩዝ ሲንግል ሞድ። ሶ ይሄኛው ካሁን በፊት ያየናቸው ሁለቶች ፖዚሽን ሳይዝ እነዚህ እኛ ዲፋይን የምናደርጋቸው አርጊውመንት ነው። ነገር ግን GLUT ዲስፕሌይ ሞድ ኢት ቴክስ አት ሲምቦሊክ ኮንስታንት። ምን አይነት ሲምቦሊክ ኮንስታንት ይወስዳል? GLUT አንደርስኮር ሲንግል ኦር GLUT አንደርስኮር RGB የሚባል ይወስዳል ማለት ነው። ስለዚህ ሞዱን በቀጣይ እናያታለች በደንብ። GLUT ክሬት ዊንዶ የመጨረሻው ዊንዶ ክሬት አድርግልኝ ይሄንን ቤዝድ ኦን ዚስ 3 ኢኒሻላይዜሽን እዚህ ጋር በተሰጡ 3 ኢኒሻላይዝ በሰጠው መሰረት ክሬት አድርግልኝ ለማለት የምንጠቀምበት GLUT ፕሪፊክስ ክሬት ዊንዶ ፋንክሽን ኔም ዘን ፓራሜትሩ ኔም ታይትል እዚህ ጋር ታይትል እንድትመጣ የሚያደርግ ይሆናል ማለት ነው። ለዛ ነው ሶ ሌትስ ሲ አን ኤግዛማይን ኢች ራውቲንስ ሌትስ GLUT init ዊንዶ ሳይዝ 640 ዊድዝ ያለው ክሬት አድርግልኝ ዘ ፋንክሽን ኮል ሴት ዘ ሳይዝ ኦፍ ዛት ዲስፕሌይ ዊንዶ ዊዝን ፒክስል ዚስ ዋን GLUT init ዊንዶ ፖዚሽን 10x ከዚህኛው 10 ሄድ ከዚህኛው 10 ሄደ ከዚህ ጀምረህ በተሰጠው ሳይዝ መሰረት ድሮ አድርግልኝ ማድረግ ስንፈልግ ዘን GLUT ዲስፕሌይ ሞድ እንደና GLUT ሲንግል ሲምቦሊክ ኮንስታንት አያችሁት ኦር GLUT RGB ይሄ እዚህ ጋር ምስለው እዚህ ፍሬም በፈር ላይ 640 ዊድዝ በ480 ሃይት ያለው ፍሬም በፈር ስስል በፈለኩት RGB እንግዲህ በባለፈው ቪዲዮአችን ስናይ እንደነበረው ሪድ ግሪን ብሉ ፕራይመሪ ከለር ኦፍ ላይት ናቸው። እነዚህን ኮምባይን አድርጌ በፈለጉት ከለር እዚህ ጋር መሳል እንድችል የሚያደርግልኝ ሞድ ነው። ስለዚህ እነዚህ ሲምቦሊክ ኮንስታንት ናቸው። ሁሌ እነዚህ ይሆናሉ አይሆኑም። GLUT ምን ሊሆን ይችላል? ዳብል ሊሆን ይችላል። ዳብል ሞድ ማድረግ ይቻላል። GLUT አንደርስኮር ዳብል ማድረግ ይቻላል። በተዘሪ ኮመንድ ድዋል GLUT ሲንግል GLUT RGB ብቻ ነው ወይ የሚለው GLUT RGB አልፋ ቫልዩ ትራንስፓረንሲ ከለሩ ኮምባይን ሲደረግ ትራንስፓረንሲው የሚመስል በደንብ የሚታይ ወይስ ደብዘዝ ያለ የሚለውን ዲተርማይን የምናደርግበት ነው። So this line of code defines the types of at frame buffer we want to have a single RGB that means color frame buffer colored የሆነ frame buffer እንስለት but this one is the default one but it's better or recommended to define in here define እንድናደርግ ይፈልጋል። the last one GLUT to create window ነው. so finally this function call creates display window with the attribute defined by the previous call which means ከዚህ 3 በዲፋይን ባደረኩትኝ 3 ዲፋይን ባደረኩት እነዚህ ራውቲኖች መሰረት ክሬት ያደርገውና እዚህ ጋር ታይትሉን እሰጠዋለሁ። ታይትሉን እናንተ የምታደርጉት ይሆናል። so OpenGL is event drive package በቃ ዋና ኮንሰፕት እዚህ ጋር እዛ ፍሬም በፈር ኢኒሻላይዝ ካደረጉት ፍሬም በፈር ውስጥ የሆነ ነገር መሳል ስፈልግ ዝም ብሎ አይሳልም። ኮዱን በትክክል ጽፌው እንኳን ቢሆን ኤዲተሩ ላይ ምን አይመጣም ዲስፕሌይ ይሆናል። ምን ይፈልጋል? it needs event this means that ይላል እዚህ ጋር ያያችሁት it always execute the code in its spot event ሲያገኝ ብቻ ነው ያ ኮዱ ኤክስኪዩት ተደርጎ እዛ ዲስፕሌይ ዊንዶ ላይ የሚመጣልን እዛ ዲስፕሌይ ዊንዶ ላይ የሚመጣልን ምን ሲሆን ነው ማለት ነው? ኢቨንት ሲያገኝ ነው። ምን አይነት ኢቨንት ካላችሁ ዲስፕሌይ ኢቨንት ዲስፕሌይ ያደርግልኝ ማውዝ ኢቨንት ማውዝ ክሊክ ኬወርድ ፕሬስ ኢቨንት ይፈልጋል ነው። so the code that is executed is known as እንግዲህ የሆነ ኢቨንት ሲመጣለት ዲስፕሌይ ማውዝ ኦር ኬቦርድ ኢቨንት ሲመጣለት ያ ኮድ ኤክስኪዩት ይደረጋል። ኤክስኪዩት የሚደረገው ኮድ ምን ይባላል? callback function it means but defined by so this callback function ማለት simply the function that are defined by the programmer but they are associated with some event ከሆነ ኢቨንት ጋር አሶሲየት ተደረገ በውስጡ የተለያዩ ፕሮግራሞችን ወይም ኮዶችን የያዘ ፕሮግራመሩ ክሬት የሚያደርገው እኔ እናንተ ክሬት የምናደርገው above the main method or below the main method ሊሆን ይችላል ክሬት የምናደርገው ነገር ግን ከሆነ ኢቨንት ጋር አሶሲየት የተደረገ ኤክስኪዩት የሚደረግ ያ ኢቨንት አክቲቭ ሲሆን ኤክስኪዩት የሚደረጉ ኮዶችን የያዘ that's callback function። ስለዚህ የሆነ ኢቨንት ሲመጣ የትኛውን ኮድ ነው ኤክስኪዩት የሚያደርገው? እዛ callback function እኛ የሆነ ነገር መሳል ከፈልግ ለምሳሌ ፖይንት ምን ስል ከሆነ ፖይንት ለመሳል የሚያገለግለን ኮድ የት ውስጥ መጻፍ አለበት? እዚህ callback function ውስጥ መጻፍ አለበት። አለዚያ ኤክስኪዩት መሆን አይችልም። ኤክስኪዩት ካልሆነ የምንፈልገው ነገር እዛ ፍሬም በፈር ላይ አይመጣም ማለት ነው። ሶ
OpenGL will continually detect a number of standard event in event loop and execute that suite callback function. So there is an event loop. For example, mouse click, mouse keyboard press, consider but the most important event is display event. Without display event, ኮዱን በትክክል ብጽፉት ፍሬም በፈራችሁ ላይ ምንም ነገር አይመጣም። ኪቦርድ ማውዝ እንኳን ቢመጡ መጀመሪያ ዲስፕሌይ መኖር አለበት። ዲስፕሌይ ያርግ ግን ዲስፕሌይ ሲደረግ ማውዝ ክሊክ ሲደረግ ወይም ደግሞ ኪቦርድ የሆነ ኪቦርድ ወይ ART ኤኒ ኪቦርድ እሱ ክሊክ ሲደረግ አምጣልኝ ማለት አለበት። ሶ the most important ሁሌም OpenGL ላይ መኖር ያለበት ኢቨንት ዲስፕሌይ። ሶ to specify callback function you must first write a programmer defined function and then specify that is function should be associated with some particular event. How? Indeed there is GLT display function ሚል አለ። GLT display function ሚል function አለ። then your function name ስትሰጠው it associates the function with the particular event በዋናነት ከዲስፕሌይ ኢቨንት so any primitive that want to draw should be drawn in display event callback function. ስለዚህ የሆነ ነገር መሳል ከፈለግ የምንስልበት ላይን ከሆነ ላይን ለምሳሌ የሚያስፈልገን ኮድ የት ውስጥ መጻፍ አለብን? እዛ እኛ ክሬት ካዘጋጀን callback function ከሆነ ኢቨንት ጋር አሶሲየት ያደረጉት callback function ጋር እሱ ውስጥ መጻፍ አለበት። ለምሳሌ እኔ x የሚባል ፋንክሽን callback function ከሆነ እሱ ውስጥ ምን አደርገዋለሁ ማለት ነው የኔን ኮድ ጽፋለሁኝ የሆነ ግራፊክስ ለመሳል የሚያገለግሉን ኮዶቹን ለምሳሌ ላይን መስል ከሆነ እነዚህ ኮዶች እዚህ ከተቀመጡ በኋላ ይሄ ኤክስኪዩት እንዲደረግ ግዴታ callback function መሆን አለበት። callback function ለማድረግ ምን ማድረግ አለብኝ? GLT display function ይሄ ፋንክሽን ነው ምንም ያደርግልኝ ነው x የሚለውን እዚህ ጋር አምጥቼ ስጽፍለት ይሄን x callback ያደርገዋል። ስለዚህ ዲስፕሌይ ያማረግ ይችላል። ይሄን ኮድ ኤክስኪዩት ማድረግ ይችላል። የምፈልገው ነገር ፍሬም በፈሩ ላይ እዚህ መሳያ ጋር ምን ያደርግልኛል? ያመጣልኛል። ይሄን ላይን ሳልልኝ ብዬ ከሆነ ኮዱን እዚህ የጻፍኩትኝ ይሄን ላይን እዚህ ጋር ማምጣት ይችላል። ለዚህ ጋር አይችልም። ይሄ ግን የት ውስጥ ነው የምንጽፈው? ሜን ሜትድ ውስጥ ነው የምንጽፈው። ስለዚህ callback function ሶስተኛ የምንሰራው ስራ ላይብራሪ ኢንክሉድ አደረግን፣ ኢኒሻላይዜሽን ዊንዶውን ክሬት አደረግን መሳያውን ከዛ በኋላ የምስልበትን ኮድ የምጽፍበትን ፋንክሽን ዲፋይን አደረኩ። ስሙን ሰጠሁት። ስሙን ከሰጠሁት በኋላ ጀስት ኖርማል እንዴት ያ ዲፋይን ይደረጋል? ኖርማል ፋንክሽን እንዴት ዲፋይን እናደርጋለን? በሲ ፕላስ ፕላስ ሪተርን ታይፕ ፋንክሽን ኔም ዘን ፓራሜትር ዊዛውት ፓራሜትር ነው ክሬት የሚደረገው። ሪተርን ታይፑ በይድ ነው ሪተርን የሚያደርገው ስለሌለ የሆነ ፋንክሽን ብቻ ብሎክ ኦፍ ኮድ መያዝ ስለሆነ አላማ እሱን እናስቀምጣለን። ከዛ መጨረሻ ምን ያስፈልገናል? ዲስፕሌይ ኢቨንት እንኳን አሶሲየት ባደርገው it must be start event loop መጀመር አለበት። so to start that event loop you can use GLT main loop without parameter. ይሄን እንጠቀም without parameter. Note that ይላል this should be the last statement in the program after the event loop is started normal program execution will suspend. ስለዚህ የት ላይ ነው የምንጽፈው GLT main loop? return 0 ከሚለው ፊት ወይም at the end of the program at the end of the so ሌላው እዚህ ጋር ምን እናያለን? basic routines on OpenGL basic routines on OpenGL. now we are ready to start drawing graphics primitive. አሁን ምን አለን? አራቱን ነገር ላይብራሪውን ኢንክሉድ አድርጌያለሁ። GLTን ዊንዶውን ምስልበትን አዘጋጅቻለሁ። callback function አዘጋጅቻለሁ። ከኢቨንት ጋር አሶሲየት አድርጌዋለሁ። ኢቨንት ሉፕን መጨረሻ ስታርት አደረጉት GLUT ሜል ሉፕ። ስለዚህ ልስል ነው ስስል ሌላ ኢኒሻላይዝ ማድረግ ያለብን ራውቲኖች አሉ። so the first thing you need to understand is that the OpenGL is a package state system ነው። state system ነው ማለት ነው it is a contain or to maintain a list of state variables or state parameters which will be easy to define how the primitive is drawn. አንድ ላይ ምስል ከሆነ እዛ ዊንዶው ላይ ስለዚህ ስስላት ኮዱን ከመጻፌ በፊት ስትሳል ምን አይነት ትሆን ከለሯ ምን ሊሆን ይችላል? እስቲ አንድ ስቴት ቫሪያብል ነው እሱን ዲፋይን ማድረግ አለብኝ። ሳይዟስ ምን ያክል ይሆን? ፖይንት ሳይዙ ላይን ምስል ከሆነ ላይን ዊድዙ ምን ያክል ሊሆን ይችላል? እሱን አስቀድመን ዲፋይን ማድረግ አለብን because እያንዳንዱ ግራፊክስ ስቴት ቫሪያብል ስላለው so this state variable are specified separated before the primitive draw ከመደረጉ በፊት ዲስፕሌይ ከመደረጉ በፊት መጀመሪያ ምን መደረግ አለባቸው? ስፔሲፋይ መደረግ አለባቸው። for example ይላል if you want to draw a blue point on our display window display ዊንዶዋችን ላይ blue point መሳል ብንፈልግ ነው we first set the drawing color ምስልበት እንግዲህ ኖርማል ሳሊ ቦርዱን አዘጋጅቶታል መሳል ሊጀምሩ ከመሳሉ በፊት ፖይንት ሚስል ከሆነ በምን አይነት ከለር ነው ምስለው?
ቢጫ ከሆነ በቢጫ መሳያ እንትን መሳያውን ማቴሪያል ማዘጋጀት አለበት እንደማለት ነው። እዚህ ጋር በምንድን ነው የምትሰራው? ስለዚህ it needs to state variable, it needs to initialize state variable, so it must be now that basic one እናገኛቸዋለን ሌላ ኮንሴፕት ላይ more. Then we draw the point in specify የትኛው ሎኬሽን ላይ which means it needs to specify the xy coordinate on ያችን ፖይንት ምስላት ከሆነ እዚህ ፍሬም በፈሬ ነው ወይም ደግሞ መሳያ ዊንዶው ነው ብዬ ብነሳ እዚችን ፖይንት እዚህ ጋር ነው ምስላት እዚህ ጋር ነው ስለዚህ ስፔሲፋይ xy እዚህ ጋር ፖይንቱን xy ኮኦርዲኔት ብትወስዱት ስለዚህ ከዚህ ጀምረው ወደዚህ ለምሳሌ 10 10 ብለው 10 እዚህ አካባቢውን ፖይንቷን እዚህ ጋር ወስጄ ልስላት ይችላል ማለት በምን አይነት ከለር ትሆን ይችን ፖይንት ምስላት just it needs to define that state variable አያችሁት state variable ዲፋይን ማድረግ አለብን ማለት ነው። Therefore before actually drawing any primitive we need to set the value of some state variable. State variable ምን ማድረግ አለብን ዲፋይን ማድረግ አለብን። Three basic routine are initialized during before ማንኛውም ነገር ከመሳላችሁ በፊት ትንሿን ፖይንት ይሁን any model any logo any picture ከመሳላችሁ በፊት መጀመሪያ ሶስት ነገሮችን ምን ማድረግ አለብን ዲፋይን ማድረግ አለብን ኢኒሻላይዝ ማድረግ አለብን that is gel color clear color it needs to define the background color ዊንዶው ሲሳል ዲፎልቱ ነጭ ነው እኔ ጥቁር ላደርገው እችላለሁ የሎ ላደርገው እችላለሁ አረንጓዴ ላደርገው እችላለሁ ስለዚህ it needs to define this one ዲፋይን ባታደርጉት ችግር የለውም white ይወጣል ግን as a recommendation it needs to define the drawing color the background color so this one gel prefix gel clear color is the function name then it has four arguments always that is red green blue value and opacity red green value color theory ሚል ኮንሴፕት አለ እሱን እንድታነቡት ጋብዛለሁ ሬድ ግሪን ብሉ ሬድ ቫልዩ የሆነ ሲሆን ግሪን ቫልዩ የሆነ ሲሆን ብሉ ቫልዩ የሆነ ቫልዩ ሲሆን ኮምባይን ተደርጎ የሆነ ከለር ይሰጣል ስለዚህ እነሱን ቫልዩዎች 0 up to 250 ይወስዳሉ ስለዚህ እነሱን ቫልዩ እየወሰደ ያስቀምጣል this one is opacity so this function calling used to define the background color by using RGB and the fourth argument is an alpha value it indicates opacity of the color or transparency of the color that the value of the these fourth argument is 1 means that this completely oblique or the transparency 0 transparency 0 ይሆናል if 0 transparency full ይሆናል እንደማለት ነው ስለዚህ ይሄን እናስቀምጣለን እዚህ ቁጥር ነው የምናስቀምጠው 0 እስከ 250 ነው የሚወስዱት ያንዳንዳቸው another routine must be initialized before drawing the any primitive that is gel color 3 asterisk indicates that this function calling this function calling it may take integer it may take float it may take what double ሊሆን ይችላል ነው in the form of vector ሊሆን ይችላል ስለዚህ asterisk generally ያወራን ስለሆነ gel color 3i so የነዚህ RGB color value combination this one the drawing color define the current drawing color point ምስል ከሆነ point drawing color ምን ትሆናለች by the combination of this color value 0255 እየሞላው ራሱ ኮምባይን አድርጎ ያን drawing color define ለማድረግ መጠቀምበት ነው this it may be asterisk i ሊሆን ይችላል may be float types of this argument 3 ይወስዳል 3 ስላለ ነገር ግን ይሄኛው ምን ሊሆን ይችላል ማለት ነው ይሄ ምን ሊሆን ይችላል ማለት ነው it can be data type 3 argument ይወስዳል ነው let's add one more basic one እንግዲህ ኮዱን የምጽፈው የት ላይ ነው ኤዲተር ላይ ነው ምን አይነት ኤዲተር በሌላ ቪዲዮ ሰራላችሁ እዛ ኤዲተር ላይ ሆኜ xy ኮኦርዲኔት ነው የሚሰጠው ፋይናሊ ግን ያምስለው ነገር የት ላይ ነው የማያየው ኮምፒውተር ስክሪን ላይ ነው ስለዚህ it must be project that xy coordinate system two dimensional xyz coordinate system ነው የሚወስደው ከዛ ወደ two dimensional image plane ወይ ወደ ስክሪናችን ፕሮጀክት መደረግ አለበት ቀደም ምን ብለናል GLU ምንለው ነገር it contains some extra routines or functions that used for projection ያለ ነበር አያችሁ እዚህ ጋር GLU ስለዚህ ortho 2D is the basic routines that are present inside GLU to make the 3D point the 3D vertex for each graphics that we want to draw to the image plane projection ዋናነት ምንድነው እዚህ እንትን GLU ortho 2D ማለት just ስክሪን እኛ የዊንዶዋችን እንኳን የሰጠነው
ኤክስ ዋይ ዊድዝ እና ሃይት ቢኖረው እሱን ስክሪን ኮኦርዲኔት ላይ ሲመጣ ስክሪኑ ሲመጣ ወይ ፖይንቶች እያንዳንዱ 3D ናቸው። ኤክስ ዋይ ዜድ ዜድን ቫልዩ እንኳን ብንተው ኤክስ ዋይ ብለን ብንሰጠው 3 ዳይሜንሽናል ነው የሚወስዳቸው እያንዳንዱ። እሱ ወደ ስክሪን ሲመጣ 2 ዳይሜንሽናል ኢሜጅ ፕሌን ላይ መቀመጥ አለበት። ስለዚህ ከየት እስከ የት ነው እነዚህ ከየትኛው እስከዚህ ብዙ ጊዜ ሪኮመንድ የሚደረገው የኤክስ ኢኒሻል ነው ይሄኛው ኤክስ ፋይናል ኤክስ ኢኒሻል ኤክስ ፋይናል ምንድነው እዚህ ጋር ጀስት ስክሪኑ ላይ ሲመጣ ፍሬም በፈራችን በሚቀመጥበት ሰዓት ከየት እስከ የት ያሉትን ያስቀምጥ። ስለዚህ ኤክስ ይሄኛውን ዊድዙን ከዚህ እስከዚህ እንላለን። ስለዚህ ከዚህ ከዜሮ እስከዚህ ከዛ የዚህኛውም ከዜሮ እስከዚህ ብለን እንሰጠዋለን ማለት። ስለዚህ የዛን የእንትኑ ብንሰጥ ይመከራል። ነገር ግን ከዛ ማነስ ይችላል ማለት ነው። ማነስ ይችላል። ነገር ግን እዚህ ጋር ጥንቃቄ ማድረግ አለብን። ወደ 2D ኢሜጅ ፕሌን ወደ ስክሪን ኮኦርዲኔት ከዚህ እስከዚህ ያሉ ፖይንቶችን ፒክስል ቫልዩዎችን ፕሮጀክት አድርግልን ወይ ደግሞ ውሰድልን ብለን እኛ የምንሰጠው የፖይንት ቫልዩዋችን ለምሳሌ 500 በ500 ብዬ ፖይንት ድሮ አድርግልኝ ብል አይታይም። ይሄ ፖይንት 500 ፒክስል ኤክስ ዋይ ደግሞ 500 ይላል። ኢሜጅ ፕሌኑ ፕሮጀክት አድርጎ ማሳየት የሚችለው ደግሞ የዋይን እስከ 480 ነው። ስለዚህ መታየት አይችልም። ስለዚህ ይሄንን በምናስቀምጥበት ጥንቃቄ ማድረግ አለበት። so you must specify OpenGL how it should map the point the world coordinate xy coordinate to point in a screen coordinate እሱን ማድረግ አለብን ማለት ነው። so more you can see about coordinate system xy እና ስክሪን ኮኦርዲኔት ምን ይመስላል የሚለውን እናንተ ማየት ትችላላችሁ ማለት ነው። so ኔክስት ቪዲዮ ስንገናኝ የዚህን ላብ ፓርቱን እንመጣለን። ዛሬ ምን አየን? ኦፕንጂኤል ማለት ምን ማለት ነው? ኦፕንጂኤል ማለት ምን ማለት ነው? ኦፕንጂኤልን ለምን ዓላማ እንጠቀመዋለን? ኦፕንጂኤልን ለመስራት ምን ያስፈልገናል? ቤዚክ የምንላቸው 4 ታስኮች አሉ። ከነሱ በተጨማሪ ሌላ የሚያስፈልጉን ስቴት ቫሪያብሎች አሉ። ስለነሱ ነው ያወራነው። ቲዎሪቲካል ፓርቱ ይሄን ይመስላል ቻፕተር 2። if you have any comment any question you can put on the comment section። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ለእናንተ የሚጠቅም ሆኖ ካገኛችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ኔክስት ቪዲዮ የዚህን ቻፕተር 2 ላብ ፓርቱን እናያለን። ከኢንተግሬሽኑ ጀምሮ የምናየው ይሆናል። በያላችሁበት ሰላም ለእናንተ ይሁን። አመሰግናለሁ። ጌታነህ ነኝ ከኢትዮ ኮዲንግ